እውነተኛ ወንድነት ፍቅርን አለመግለጽ አይደለም። እውነተኛ ወንድነት ኃይለኝነት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የወንዶች ወንድ ነበሩ፣ ጀግና ነበሩ። ግን ደግሞ በፍቅር ደግሞ ታች ወርደው ለሚስቶቻቸው የዛ አይነት ፍቅርን ያሳዩ ነበር። ብዙዎቻችን እንሳሳታለን፣ እንደ ድክመት እንቆጥራለን። ማፍቀርን፣ ዝቅ ማለትን፣ ራስን መስጠትን ከወንድነት ተጻራሪ አድርገን እናስባለን። ግን እውነተኛ ወንድነት ጠንከር በሚባልበት ቦታ ላይ ጠንከር ማለት፣ ቤት ውስጥ ደግሞ ያ አይነት የፍቅር ሐያት መምራት ነው። ሴት ልጅ በኃይለኝነት አትገዛም። ሴት ልጅ በፍቅር ነው የምትገዛው። ፍቅር በሰጠናቸው ቁጥር ሴቶች